ሰላም እንዴት ናችሁ? በዛሬ ቪዲዮአችን የተለያየ የግራመር ኩዌሽኖችን እንግሊሽ ላይ የምንመለከት ይሆናል ማለት ነው። ስለዚህ ለዛሬ ቪዲዮ ያዘጋጀሁላችሁ 40 ኩዌሽኖችን እዚህ ላይ እንደሚታያችሁ ማለት ነው 40 ኩዌሽኖችን በጣም ኢንቴንሲቭሊ የምንመለከት ይሆናል ማለት ነው። ስለዚህ ለየትኛው አገልግሎት ኦር ለየትኛው አጠቃቀም ሆነ እንግሊሽ ላይ የተለያየ ኤግዛሞችን ናሽናል ኤግዛሞችን ለመውሰድ በተጨማሪ ደግሞ እንዲሁ እንግሊሽ ለመማር ቢሆንም ሆኖ ይሄን ቪዲዮ ማየት ይኖርባቸዋል ማለት ነው። በጣም ኢምፖርታንት ነገራቶችን ያካተትንበት ዝም ብሎ ስለ ቴንስ ብቻ ሳይሆን ሙሉ ግራመር ፓርቱን ለማታቀፍ በአንዳንድ ጥያቄም ቢሆን እንደዚህ አይነት ሞክረናል ማለት ነው። ስለዚህ ቪዲዮአችን የተለያየ መልቲፕል ኩዌሽኖች አሉት። ቴንስ ብቻ የሚሰለቻችሁ ከሆነ ወደ ሌላው በመሃል እያለፍን ሁሉንም አካተንበታል ማለት ነው። ስለዚህ ዳይሬክትሊ ከአንደኛ ኩዌሽን እንጀምራለን። ነገር ግን አብዛኞቻችሁ በእነዚህ አይነት ቻናል እንደዚህ አይነት ነገር ይሰራሉ፣ አዲስ አይደሉም። አብዛኞቻችሁ ግን ቻናል ሰብስክራይብ አታደርጉም፣ ለብዙ ሰው ሼር አታደርጉም። ይህ ደግሞ ብዙ እንዳንሰራ ኦር ለብዙ ተማሪዎች ተደራሽ እንዳይሆን እያደረገ ስለሆነ ፕሊዝ ለእናንተ ምንም አይጎዳም፣ ለእኔ ግን በጣም ማበረታቻ ይሆናል። በጣም ብዙ ተማሪዎች ጋር ይዳረስልኛል። ስለዚህ ቪዲዮ ላይክ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ዳይሬክትሊ ወደ አንደኛ ኩዌሽን እንሄዳለን። she belonged in this city since she was a child, so she knows every street. እሷ በዚህ ከተማ ከህፃንነቷ አንስታ ማለት ነው እዚህ እየኖረች ነበር። ስለዚህ she knows every street ምንም የትኛው አይነት መንገድ ታውቃለች፣ ሁሉንም ሸለቆ ታውቃለች ማለት ነው። ስለዚህ የቱ ቨርቡ እንዴት ነው ሊቭስ መኖሩን እንዴት ነው ኤክስፕረስ እናደርገው? was living እንላለን እንለማቱ ሲንስ ከመጣ was living ልንል አንችልም ማለት ነው። has lived እንላለን። አዎ መልሳችን ሲ ይሆናል ማለት ነው። lived የሚለው አይሆንም። lived የሚሆን ከሆነ when ማለት እንችላለን፣ when ሊሆን ይገባል ሲንስ የሚለው። lives ደግሞ lived እያለ ማለት እንችልም። ለምን lives የሚሄደው ከሲምፕል ፐርሰንት ጋር ነው። ስለዚህ መልሳችን has lived ይሆናል። ፕሬዘንት ፐርፌክት የሚሆን ማለት ነው። ፕሬዘንት ፐርፌክት አክሽን for continuing from the past to present፣ ያው ከፓስት ጀምሮ ለፕሬዘንት ኮንቲኒው የሚቀጥል ነገር በዚህ እንገልጸዋለን ማለት ነው። ስለዚህ መልሳችን ሲ ይሆናል። ሁለተኛ ደግሞ if we belong earlier we would have cut the bus፣ በጊዜ ብንወጣ ኖሮ ባሱን ደርሰንበት ነበር ማለት ነው። ባሱ አያመልጠንም ነበር ማለት ነው። ስለዚህ መልሳችን የት ይሆናል? ሊቭ፣ ሌፍት፣ had left፣ have left። አሁን እዚህ ጋራ ማለት እንችላለን if እና would condition። ስለዚህ we would have ምንድነው የምናየው? third condition ላይ እናያለን። ስለዚህ third condition ላይ ምንድነው እዚህ ጋራ present past perfect እና እዛ ጋር ደግሞ would plus have plus verb 3 ይሆናል ማለት ነው። ስለዚህ መልሳችን would have left ይሆናል ማለት ነው። if we had left earlier በጊዜ ብንወጣ ኖሮ እኮ በጊዜ እንደርስ ነበር ማለት ነው። ኦር መያዝ ማለት ነው። ከመያዝ ጋር ይያዛል። እሺ ስለዚህ መልሳችን የት ይሆናል? had left ይሆናል ማለት ነው። you blank eat too much sugar, it's bad for your teeth። ብዙ ሹገርን ብዙ ስኳርን መብላት አይኖርብህም፣ ለጥርስ አሪፍ አይደለም። shouldn't have to need to። አሁን እዚህ ጋራ መልሱ የት ይሆናል? መልሳችን ቢ ይሆናል ማለት ነው። you shouldn't eat too much shouldn't እንደ ምክር ነው የምትሰጡት እንጂ you don't have to ማለታቸው ማለት ነው። ለምን ያው የአባትየው ውሳኔ መጨረሻ ላይ ምንም ሹገር አትብሎ የሚል ህግ የለም። እነዚህ አይነት ህግጋት አይኖርም። ስለዚህ ሰውዬ መፍቱ ነው። ግን እናንተ በሰጀሽን መልክ የምታቀርቡት you shouldn't eat too much sugar፣ ሹካር እኮ ብዙ ባታበዛ አሪፍ ነው፣ it's bad for teeth ትላላችሁ ማለት ነው። አራተኛ ደግሞ the book I borrowed from the library is very interesting። ከላይብራሪ ወሰድኩት ኦር ያወስኩት መጽሐፍ በጣም ኢንትረስቲንግ ነበር። whose which whom። ስለዚህ ቡክ የሚለው ምንድን ነው? ቡክ ለምን ነው የምንጠቀመው? ማቴሪያል ነው። ስለዚህ the book home ልንል አንችልም፣ whom ልንል አንችልም።
ሁዝ ካልን ደግሞ ምንድነው እዚህ ጋር መምጣት ያለበት ናውን ሊመጣ ይገባል ማለት ነው። የማቴሪያል አይነት ነው ኦር ምን የምናደርገው ኦን የምናደርገው ነገር። ስለዚህ which ይሆናል ማለት ነው መልሳችን በቀላሉ። አምስተኛ ደግሞ she stopped blank coffee because it was affecting her sleep። እሷ ቡና መጠጣትን አቆመች ኦር ቡናን አቆመች ማለት ነው። stopped drinking coffee አይደለም ቡናን አቆመች ማለት ነው። because it was affecting her sleep የሷን እንቅልፍ ይጎዳል ማለት ነው። ስለዚህ መልሳችን የት ይሆናል? ድሪንኪንግ ይሆናል ማለት ነው። she stopped drinking coffee because it affecting her sleep። አሁን እዚህ ጋራ የተለያየ ወርዶች አሉ። ስቶፕ ሌላም ቃላት መጥቀስ እንችላለን። ባለፈው ቪዲዮአችንም ሰርተንላችኋል። ስቶፕ ማድረግ ፍሬዛል ቨርቦችን ሌሎች ቨርቦች ከፓስት ጋር ብዙ የሚያያዙት ምንድነው ከነሱ በኋላ ኢንፊኒቲቭ ሳይሆን ጀረንድ ነው የሚመጣው ማለት ነው። ስቶፕድ ሺ ስቶፕድ ሌላ መጥቀስ እንችላለን። ስለዚህ የተለያየ ወርዶች አሉ። ኢንክሉድ ያካታል። ኢንጆይ ማድረግ፣ አቮይድ ማድረግ፣ ኮንሲደር፣ ፊኒሽድ፣ ማይንድ የምንለው እነዚህ በሙሉ ምንድን ይወስዳሉ? ኢንፊኒቲቭን ጀረንድን ይወስዳሉ። ኢንፊኒቲቭን ሊወስዱ የሚችሉ ደግሞ ሌሎች ቃላቶች አሉ። ፎር ኤግዛምፕል ራይት ማድረግ፣ ቱ ሊስን ኢንፊኒቲቭ ምንድነው ያግዘን? ፎር ኤግዛምፕል እነዚህ አይነት ቃላቶች የቶች ነው? ኤክስፕረስ ምንድነው ኤክስፕረስ ማድረግ ኢንቴንሽናችንን ፐርፐዛችንን። ፎር ኤግዛምፕል እኔ ከቤት የወጣሁት ወደዛ ለመሄድ ነው ኦር ቡና ለመጠጣት ነው። ቱ ትራቨል ቱ ሊስን ማለት እንችላለን። ስለዚህ ኢንፊኒቲቭ ካን ፈንክሽን አስ ሳብጀክት ኦብጀክት እና ኤክስፕረስ ፐርፐዝ ነው። ስለዚህ ፎር ኤግዛምፕል ቱ ቢ ኤ ዶክተር፣ ቱ ቢ ኤ ቲቸር፣ ፎር ኤግዛምፕል አይ ካም ቱ ሎንደን ቱ ስተዲ ማለት እንችላለን። ነገር ግን የተለያየ ቃላቶች አሉ። እነዚህን ቃላቶች በዛሬ ቪዲዮ ሙሉ ልለይላችሁ አልችልም። ነገር ግን ሞስትሊ ትንሽ እንትን ላይ እንመልከት። ኢንፊኒቲቭ ላይ አይ ስቶፕ ስሞኪንግ፣ አይ ስቶፕድ ቱ ስሞክ፣ እነዚህ ቃላቶች አሉ። ስቶፕ አሁን በሁለቱም ላይ ይሄዳል። ስቶፕ ስሞኪንግ የምንለው አይ ስቶፕድ ቱ ስሞክ፣ አይ ፖዝ አናዘር አክቲቪቲ ኢን ኦርደር ቱ ስሞክ ማለት ነው። ለይታችኋል። አይ ስቶፕድ ስሞኪንግ እና አይ ስቶፕድ ቱ ስሞክ ማለት አይ ስቶፕ ስሞኪንግ ማለት የስ ሀቢቱን አቆምኩት ማለት ነው። ስሞክ ማድረግን ማጨስን አቁሜያለሁ። አይ ስቶፕድ ቱ ስሞክ ማለት ምንድነው? አንድን ነገር አቆምኩ ለማጨስ ማለት ነው። አሁን እዚህ ጋራ እናንታችሁ እርግጠኛ ነኝ ግን መለየት ይኖርባቸው። ኢንፊኒቲቭ እና ጀረንድን በጣም ቤዚክ የሆኑ ነገራቶች ስለሆኑ የተለያየ ወርዶች አሉ፣ የተለያየ የሆኑ ሳይኖች ልታዩባቸው ይገባል። ስለዚህ አይ ስቶፕ ድሪንኪንግ ኮፊ ማለት ድሪንክ ኮፊ ራሱን ቡናውን መጠጣት አቆምኩ ማለት ነው። ነገር ግን አይ ስቶፕ ቱ ድሪንክ ኮፊ ማለት ይችላል እኮ ይሆናል መልሱ እንደዛም። ነገር ግን ቱ ድሪንክ ማለት ምንድነው? ሌላን ነገር አቆምኩ ማለት ነው። ሺ ስቶፕ ቱ ድሪንክ ኮፊ ማለት ፎር ኤግዛምፕል እየሮጠች ነበር። ለምንድነው መሮጠን ያቆመችው? ቡና ለመጠጣት ነው። ነገር ግን እዚህ ጋር ቡና ኮምፕሊትሊ ማቆምን የሚያሳይልን ድሪንኪንግ ኮፊ ይሆናል ማለት ነው። አይ ሆፕ የቱ ድሪንክ እና ድሪንኪንግ ኮፊ በሌሎችም ላይ ሪሜምበር እና ሌሎቹ ወርዶች አሉ። እነዛንም መለየት ይኖርባቸዋል ማለት ነው። ስድስተኛ ደግሞ ባይ ዘ ኤንድ ኦፍ ዲስ ማንዝ በዚህ ወር መጨረሻ ዚ ብላንክ ዘ ኮንስትራክሽን ኦፍ ዘ ኒው ብሪጅ የአዲሱን ብሪጅ የምንለው ምንድነው? ድልድይ ምንድነው? ይጨርሳሉ ማለት ነው። ፊኒሽ ዊል ፊኒሽ ዊል ሃቭ ፊኒሽድ አር ፊኒሽድ ባይ ዘ ኤንድ ኦፍ ዚስ ማንዝ በዚህ ወር መጨረሻ ላይ። ስለዚህ በዚህ ወር ዲድላይን ፊቸር ዲድላይን ስለሆነ ዊል ሃቭ ፊኒሽድ እንላለን ማለት ነው። እሺ he's very fond playing እዚህ ጋራ ሶሪ ተሳስቶ ነው። he's very fun የሚለው ይሆናል። ፋን ኦፍ የሚለው ይሆናል። ፋን ኦፍ የምንለው ምንድነው? ፍሬዛል ቨርብ ነው። ምንድነው ያግዘን? ጀስ አድናቂ ማለት ነው። እንደዛ አይነት ነው። ኦር ሞዴል ማለት ነው። ጀስ she is fan of playing መልሳችን ኤ ነው የሚሆነው። ስለዚህ she is fan of playing chess with his
grandfather ይሆናል ማለት ነው። ስምንተኛ ደግሞ blank she was tired she continued working until midnight ደክሞትም ቢሆን ኖሮ እስከ ሌሊት መካከል እስከ ሌሊት 8 ሰዓት 6 ሰዓት እየሰራ ነበር። እሺ despite although she was tired ይሆናል ማለት ነው። although she was tired ስምንተኛ although she was tired ለምንድን ነው although የሆነበት ምክንያት ከalthough በኋላ directly subject plus verb plus subject plus verb ሊመጣ ይገባል። despite የሚል ከሆነ ደግሞ ፍሬዝ ያስፈልገናል because ደግሞ ከዚህ ጋር አይሄድም therefore አይሄድም ማለት ነው። ዘጠነኛ ደግሞ the cake blank by my mother tasted delicious the cake made በናት የተሰራው ኬክ delicious ነበር ማለት ነው። which is እዚህ ጋር passive voice ነው። passive እና active voiceንም እየለየን መሄድ ይኖርባል። እዚህ cake made by my mother tasted delicious made የሚለው ይሆናል ማለት ነው። the cake made by my አሁን እዚህ ጋር ግራ ሊገባችሁ ይችላል። ነገር ግን passive voice ማታውቁ ከሆነ the cake make ልትሉ ይችላላችሁ ግን made ይሆናል ማለት ነው መልሳችን እዚህ ጋር። እሺ አስረኛ ደግሞ if I enough money I would travel around the world በቂ የሆነ ገንዘብ ቢኖር ኖሮ ቺን ምድር በሙሉ travel አደረግ ነበር ጓዝ ነበር ማለት ነው። ስለዚህ መልሳችን የት ይሆናል? ቢ ይሆናል። if I had enough money በቂ ብዙ ጊዜ ከenough money ጋር had ነው። በተጨማሪ ደግሞ እዚህ ጋር I would travel ስላለ which is second condition ነው ያሳየን። ስለዚህ have had ይሆናል መልሳችን። 11ኛ ደግሞ she blank played the piano very well when she was only 5 5 እድሜ ብቻ በነበረው ጊዜ ራሱ ፒያኖን በደንብ ይጫወት ነበር እንደ ይላል ማለት ነው። ስለዚህ ካን ከፓስት ጋር አይሄድም may እና might አይሆንም መልሳችን could ይሆናል ማለት ነው። 12ኛ ደግሞ the police asked the witness where he blank at the time of crime ፖሊሱን ጠየቀ ማለት ነው። ዊትነስ መረጃን ጠየቀ ማለት ነው። ኦር መረጃ ምንድነው የምንለው ዊትነስ የምንለው ምስክርን ጠየቀ ማለት ነው። where he blank at the time of the crime ወንጀል በተከሰተ ጊዜ የት እንደነበረ እንዲናገር ማለት ነው። the police asked the witness where he is where he was where he has been where he had been እዚህ ጋር the police asked the witness where he was at the time of the crime ይሆናል። በወንጀል ጊዜ የት እንደነበረ ጠየቀ ማለት ነው። ምስክርን ጠየቀ። እሺ 13ኛ ደግሞ this is the village blank I spent my childhood holidays እኔ በዚህ ሰፈር ነው ማለት ነው ምንን ያሳለፍኩት የህፃንነቴን ምንድነው ሆሊዴይቹ ማለት ነው። ስለዚህ ቪሌጅ ስንል ምንድነው ማለት ይኖርብናል። መልሳችን where ይሆናል። the place ነው የሚያሳየን። ስለዚህ መልሳችን የት ይሆናል? where ይሆናል። 14ኛ ደግሞ she is looking forward to በጉጉት እየጠበቀች ነው blank her family during the holidays በሆሊዴይ ጊዜ ፋሚሊ የሷን ቤተሰብ እየጠበቀች ነው። መልሳችን የት ይሆናል? ቢ ይሆናል ማለት ነው። ለምን looking forward to የሚለው ፍሬዛል ቨርብ ነው። ከፍሬዛል ቨርብ በኋላ ጀረንድ ነው የምንጠቀመው። 15ኛ ደግሞ you don't need an umbrella it is not raining umbrella or ጃንጥላ ያስፈልገም እየዘነበ አይደለም። you don't need ምንድነው ከኒድ በኋላ ምንድነው የምንጠቀመው የሚለው ይወስናል ማለት ነው። መልሳችን የት ይሆናል? you don't need to bring ይሆናል ማለት ነው። መልሳችን to bring ይሆናል። አሁን እዚህ ጋራ ኢንፊኒቲቭ እና ተቀላቅሎባችሁ እንደ need to ሌላ you don't need to አያስፈልግም ማለት ነው እንጂ yes ኢንፊኒቲቭ እና bring ማለት ራሱ ምንድነው helping verbs mean verb ነው። እዚህ ጋር helping verb need to የሚለው ነው። 16ኛ ደግሞ the children were made blank their rooms before going out to play ልጆቹ ቤታቸውን አስተካከሉ ወዴት ሳይሄዱ በፊት ወደ ውጭ ሳይወጡ በፊት ማለት ነው ለመጫወት። ስለዚህ made ስለዚህ the children will made ምንድነው ይሆናል? ከጀረንድ እና ኢንፊኒቲቭ የቱን ነው የምንጠቀመው? ቢ
to clean ማለት ነው። the children were made to clean አሁን እዚህ ጋራ በደንብ ማወቅ ይኖርባቸዋል። ልጆቹ ተደረጉ ማለት ነው እንዲያጸዱ ተደረጉ። ነገር ግን ሜድ በራሱ ሜድ እና ሌት በራሳቸው ምን አይደሉም፣ ምንም ቬሪ ኢንፊኒቲቭ ናቸው። ቱ አይቀበሉም። ነገር ግን ወደ ፓሲቭ ቮይስ ሲቀየር ልጆቹ ተደረጉ ማለት ነው ቤታቸውን አጽድቶ ወደ ችቶ እንዲጫወቱ ማለት ነው። 17ኛ ደግሞ blank of the two dresses fits me perfectly ከሁለቱ አልባሳቶች አንዱ በስትክክል ፊት ያደርጋል ይሆነኛል ማለት ነው። so I bought neither ከዛን ደግሞ ሁለቱንም ገዘውት ማለት ነው። የቱን ገዘውት የሚለው ነው። እሺ የቱን ገዘውት ይሄ ከዚህ ጋር ነው የሄደው፣ እዚህ ጋር ከሚመጣው ጋር ነው። both of the dresses fits me neither ስለዚህ የት ይሆናል መልሳችን? both of ሁለቱም ሆነኝ ቢሆን ኖሮ ሁለቱንም አልገዛም ነበር፣ አይሆንም። ስለዚህ neither ይሆናል። neither of the two dresses fits me perfectly ከሁለቱም ድሬስ አልባሳቶች ሁለቱም በስርዓት አልሆነኝም፣ ስለዚህ አልገዛቸውም ማለት ነው። 18ኛ ደግሞ she speaks English as if she blank a native speaker እንግሊሽን ያወራል ማለት ነው። እንደ ኔቲቭ ማለትም እንደ የቋንቋ ባለቤቶች ማለት ነው። ስለዚህ መልሳችን ኢትዮናል ሲሆናል ማለት ነው። if he were she እንደነገርኳችሁ በተደጋጋሚ ኮንዲሽናል ሴንቴንስ ውስጥ ከማንኛውም ፕሮናውን በኋላ ዌር እንደምንጠቅም ማለት ነው። እሺ 10ኛ ደግሞ the train at 7 p.m. we need to be at the station by the 6 and 30 minutes ስለዚህ ምንድነው ትሬኑ በዚህ ጊዜ ይወጣል ማለት ነው። ስለዚህ ዴፕትስ or departed እዚህ ምንድነው በታይም ጋራ ፊውቸር ፊክስድ ፕላን ስለሆነ ሲምፕል ፕሬዘንት እንጠቀማለን ማለት ነው ይሄን ለመግለጽ። ስለዚህ መልሳችን የት ይሆናል? ኤ ይሆናል ማለት ነው። ስለዚህ ጀነራል ምንድነው ትሬኑ መች ነው የሚነሳው? 7 ሰዓት ላይ ይነሳ። እኛ 6 ሰዓት ተኩል እዛ መገኘት አለብን። 20ኛው ደግሞ blank the heavy rain the chronomy took place as scheduled በከባዱ ዝናብ ምክንያት ማለት ነው። ስለዚህ በከባዱ ዝናብ ምክንያት ምን ሆነ? ስነ ስርዓቱ ምንድነው እንዴት ስኬጁል ተደረገው ሆነ ማለት ነው። ኦር ጀስት ዝናቡ ከባድ ዝናብ ቢሆን ኖሮ ስነ ስርዓቱ ስኬጁል ተደረገው እንደተያዘለት ተደረገ ማለት ነው። ስለዚህ መልሱ ይሆናል in spite of this also because of due to አሁን because of እና due to አይሆንም። እዚህ ስነ ስርዓቱ took place እንደነበረው ሊሄድ የሚችል ምንድነው ኮንትራክሽን ያስፈልገናል ማለት ነው። ይሄ ከባድ ዝናብ ኖሮ ራሱ ስነ ስርዓቱ አልተሰላለፈም ማለት ነው ስኬጁል የተደረገው ነው። ስለዚህ also እና in spite of ይሆናል ማለት ነው። due to እና because እነሱ due to እና because of ሌላ ነገር ነው የሚገልጽልን። ስለዚህ መልሳችን ይሆናል in spite of the heavy rain ይሆናል ማለት ነው። ከባድ ዝናብም ቢሆን ኖሮ ስነ ስርዓቱ በጊዜ እንዴት ተደረገ ማለት ነው። 21ኛ ደግሞ the more you read blank you understand ብዙ ባነበብክ የተሻለ አንደርስታንዲንግ ይኖራል ማለት ነው። the better ይሆናል ማለት ነው። ስለዚህ the more you read the better you understand ይሆናል ማለት ነው። 22ኛ ደግሞ he talked about the trip blank he had seen many wonderful things ምንድነው ስለ ትሪፑ አወራ ማለት ነው። ምንድነው ብዙ ነገር እንዳየ ሰው ሆነ ስለ ትሪፑ አወራ። ስለዚህ እዚህ ጋር ምንድነው ያሰልፈን አዚፍ ይሆናል ማለት ነው። ስለዚህ መልሳችን ይሆናል አዚፍ ይሆናል ማለት ነው። ኤ እና ቢ ግን ብዙ ጊዜ መሳሰላሉ። አዞና አዚፍ አዞ ምንድነው ይመስል ማለት ነው። he talked about the trip ስለ ትሪፑ ምንድነው እዛ ብዙ ነገር እንዳየ ይመስል አወራ ማለት ነው። መልሳችን ግን ይሄ ኤ ነው የሚሆነው። 23ኛ the teacher blank as the exam would be postponed ቲቸሩ አስተማሪው
ነገረን ማለት ነው ፈተናው እንደተሸጋገረ። ስለዚህ ቶልድ ነው ስፖክ አይሆንም። ቶክድ ነው ቶልድ ነው ሴድ ነው። ስለዚህ መልሳችን የት ይሆናል? ቢ ይሆናል ማለት ነው። ቶልድ ሴድ አስ ብዙ ጊዜ ሴድ እና ያሴይና የቶልድን ልዩነት መለየት ይኖርባቸዋል። 24ኛ ደግሞ blank the instructions carefully before we start the test ቴስቱን ፈተናውን ሳትጀምር በፊት ኢንስትራክሽኑን መመሪያውን በደንብ አንብበው ማለት ነው። read reading have read እዚህ ጋራ የት ይሆናል ማለት ነው? read ይሆናል ማለት ነው። read the instruction carefully before we start the test 25ኛ ደግሞ she never eat meat blank she ምንድነው ታኩዌሽን ነው። እዚህ ጋራ ስጋ በልታ አታውቅም ታውቃለች እንደማለት ነው። ስለዚህ ስጋ በልታ አታውቅም ምንድነው doesn't she እንላለን or does she እንላለን። በልታለች never eat ማለት ምንድነው doesn't eat ማለት ነው። ስለዚህ does eat ብለን does she ብለን እንመልሳለን ማለት ነው። 26ኛ ደግሞ hardly blank the house when it started to rain heavily ቤት መቆየት ከብዶ ነበር ማለት ነው ዝናቡ ሲዘንብ ጊዜ። ስለዚህ hardly had we left the house ምን ተቸግረናል ማለት ነው ቤቱን ለመልቀቅ ዝናቡ ሊዘንብ or መዝነብ ከጀመረ በኋላ ማለት ነው። ሲጀምር በጣም ቤት መልቀቅ ከብዶናል ማለት ነው። ስለዚህ ጋራ ምንድነው ኢንቨርዥን አለ። ስለዚህ ኢንቨርዥን ጊዜ ይገለባበጣል ማለት ነው። ምንና ምን ኦግዚለሪ ቨርብ መጀመሪያ ላይ ይመጣል፣ ከዛን ሳብጀክት ይመጣል፣ ከዛን ቨርቡ ይመጣል which is a ይሆናል ማለት ነው። እዚህ ጋራ ደግሞ ዲ ሲማይሆንበት ምክንያት ስታርት ሌላ ፓስት አክሽን ስላለ አንዱ ፐርፌክት ሊሆን ይገባል ማለት ነው። 27ኛ the doctor advised him ዶክተሩ መከረው ምን መከረው ብዙ ኤክስፒሪየንሶች እንዲወስድ ኤክሰርሳይሶች እንዲወስድ መከረው ማለት ነው። the advice የምንለው ጀረንድ ነው ኢንፊኒቲቭ ነው ቴክ የሚያደርገው ቢ ላይ ያለው ማለት ነው። ምክር ስለሆነ to take the doctor advised him to take more exercise ብዙ ኤክሰርሳይሶች እንዲወስድ አዘዘው ማለት ነው። 28ኛ ደግሞ neither the teacher nor the students blank satisfied with the result በሪዛልቱ አስተማሪው ሆነ ተማሪው ተደሳስ አልነበሩም ማለት ነው። አስተማሪው አሁን እዚህ ጋራ neither or neither nor never but also whether or የምንለው ከመጣ ምንድነው ሰከንድ ሳብጀክቱን እናየው። እዚህ ጋር ስቱደንትስ ኤስ አለው which is plural ነው የምንጠቀመው ማለት ነው። መልሳችን ቢ ይሆናል። 29ኛ ደግሞ she is the only person እሷ ብቸኛው ሰው ነች blank solve the problem ችግሩን መፍታት የምትችል ማለት ነው። እሺ only person ካለ which ልንጠቀም አንችልም፣ whom አንችልም፣ whom አንችልም። መልሳችን who ይሆናል። whom አንጠቀምበት ዋነኛው ምክንያት whom በኋላ ሳብጀክት ያስፈልገናል ማለት ነው። ስለዚህ who ነው የምንጠቀመው። ከሁ በኋላ ቨርብ ያስፈልገናል። who can as a subject as a object ሲያገለግለን ማለት ነው። whom as a object ነው፣ who ደግሞ as a subject ነው። እሺ 30ኛ ደግሞ I would rather you blank I would rather you blank me the truth from the beginning በመጀመሪያውኑ እውነታውን ብትነግረኝ ኖሮ አሪፍ ይሆን ነበር ማለት ነው። I would rather you እሺ መልሱ ምንድነው? ቢ ይሆናል ማለት ነው። I would rather told me the truth from the beginning እውነታውን ብትነግረኝ አሪፍ ነው፣ እውነታውን ብነግርህ አሪፍ ነበር ማለት ነው ከመጀመሪያው። 31ኛው blank the manager was busy he took times to listen to our concerns እሺ ማናጀሩ ቢዚ ነበር ማለት ነው። he took time to listen to our concern ለኛ ችግሮች ለማዳመጥ ሰዓት ወሰደ ማለት ነው። ስለዚህ መልሳችን የት ይሆናል? even though because therefore so መልሳችን even though ይሆናል ማለት ነው። even though ማናጀሩ ቢዚ ቢሆንም ለኛ ኮንሰርኖች ለኛ የሚያሳስበን ነበር ለማዳመጥ ምንድነው ታይም ወሰደ ማለት ነው።
13ኛ ደግሞ the house needs ቤት ምን ይፈልጋል before the winter arrive ዊንተሩ ክረምት ሳይደርስ በፊት እኛ ዊንተር ነው የምንለው እነሱ ምንድነው የሚሉት ያው ዊንተር እና ሰመር እኛ ጋራ ኢንተርቼንጀብሊ ነው የምንጠቀመው ማለት ነው ዊንተር ክረምት ነው እነሱ ጋር ስለዚህ the house need ከክረምት በፊት ምንድን ይፈልጋል መቀባት ይፈልጋል ማለት ነው ስለዚህ ከኒድስ በኋላ ፔይንቲንግ ነው ቱ ፔይንት ምንድን ነው ፈልገው ፔይንቲንግ 32ኛ ቢ ይሆናል ማለት ነው እሺ 13 ደግሞ she blank already finished her homework when I called her እሷ በጨረሰ ነበር ማለት ነው እኔ ስደውላት ስለዚህ እኔ ካልደውላት በፊት ስለጨረሰች had already finished ይሆናል ማለት ነው መልሳችን ቢ ይሆናል ማለት ነው 34ኛ ደግሞ this is the best coffee blank I have ever tasted ይሄ በጣም ምርጡ ቡና ነው ከቡናዎች መካከል እኔ ከቀመስኳቸው ቡናዎች መካከል ማለት ነው ስለዚህ መልታችን የትሆናል ዛት ይሆናል ማለት ነው ዛት I have ever tasted ይሆናል ማለት ነው who አይሆንም who እና whom አይሆንም whatም አይሄድም ማለት ነው ስለዚህ መልታችን ኤ ይሆናል 35ኛ ደግሞ you blank to wear a tie it is casual events you don't have to wear ties ማለት ነው አይጠበቅብህም ነው just አያስፈልግም ማለት ነው to wear tie የምንለው ምንድነው ከረባታ ማለት ነው it is casual events casual event ነው በቃ just ኖርማል ነገር ነው የተለመደ አይነት ኢቨንት ነው ስለዚህ አያስፈልግም ማለት ነው 36ኛ ደግሞ if I had known you were coming አንተ እየመጣ ቢሆን ኖሮ ባውቅ ኖሮ I blank a larger table ምንድነው ሪዘርቭ አድርገ ነበር ማለት ነው አዘጋጅ ነበር or ይዝ ነበር ሰፊ የሆነ ወንበር ማለት ነው ስለዚህ መልሳችን የት I would if I had now ስላለ past perfect ነው እዚህ would have reserved የሚል እንጠብቃለን እዚህ ጋራ መልሳችን ቢ ይሆናል ማለት ነው 37ኛ ደግሞ the children run out of the classroom as soon as the bell had rang ተማሪዎቹ ምንድነው ወጡ ማለት ነው as soon as እንደ ማለት ነው just ቢሉ እንደ ጨው ተማሪዎቹ ለቆ ወጡ ማለት ነው መልሳችን ስለዚህ rang the children run out as soon as the bell rang ይሆናል ማለት ነው had rang የምንለው አይሆንም ማለት ነው ለምን ከዛ በኋላ ስለወጡ ማለት ነው ቢሉ ራንግ ማረቱ ኦርደር አናይም እዚህ ጋር ሶሪ 38ኛ ደግሞ she is used to blank earlier because of her job እሺ she is used to waking up earlier የሚል ይሆናል ማለት ነው ለምንድን ነው waking up እንደዚህ ያልንበት ምክንያት is used to እና used to የሚለው መለየት ይኖርባቸዋል used to የሚለው የምታውቁት እሱ ከፓስት ጋር ብቻ የሚሄድ ማለት ነው ፓስት አክሽናችን ጋር ብዙ ፓስት ላይ የምንሰራቸው ነገራቶች የምንገልጽበት አይነት ነው ይሄ ግን she is used to I am used to ምናምን የምንለት ነው መልሱ እንደዛ ነው ነው used to ካለ ኮንቲኒየስ ነው የሚሆነው ማለት ነው እሺ 39ኛ ደግሞ I will call you blank I arrive at the airport ኤርፖርቱ እንደደረስኩ ደውላለሁ ማለት ነው as soon as ማለት ነው ስለዚህ መልሳችን የት ይሆናል I will call you as soon as I arrived at the airport ይሆናል ለዛሬ ቪዲዮአችን የመጨረሻው ደግሞ the movie was so blank that many people left the theater earlier ሙቪው ምን ነበር ማለት ነው ብዙ ሰዎች በጊዜ ከቲያትሩ እንዲወጡ ሊያደርግ የሚችል አይነት ደባሪ ስለሆነ ነው ስለዚህ መልሳችን የት ይሆናል the movie was boring ይሆናል ማለት ነው ስለዚህ የዛሬ ቪዲዮአችን ይሄንን ይመስላል I hope ሁሉ ነገር ግልጽ እንደሆነ ያልገባችሁ ነገር ካለ or አስተያየት ሐሳብ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ በቀጣይ በእነዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ ፒስ